እኛ ቀጥ ማለት ሚባል አውላል ምን ይላል አላህ Subhanahu Wa Ta'ala فلذلك فادع واستقم ለዚህም ላለበት ጉዳይ ላይ ጥሪን ቀጥል ዳዕዋህን ማድረግ واستقم كما أمرت እንዴት አዘዝከው ቀጥ በል አንተ ሙሐመድ ይላል አላህ Subhanahu Wa Ta'ala واستقم كما أمرت ቀጥ ማለት አለብህ ولا تتبع أهواءهم ልቦለዳቸውን እንዳትከተል ስለዚህ ኢስቲቃማ ሊኖር ይገባል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሽረፈ الخلق የሆኑት በዚህ ነገር ታዘዙ ማለት ነው እንግዲህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡመታቸውን ደግሞ አዘዙ እሳቸው አላህ Subhanahu Wa Ta'ala ባዘዘባቸው ኡመታቸውን ሲያዝ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም فعن سمرة رضي الله عنه قال قال رسول الله صلى الله عليه وسلم أقيموا الصلاة وآتوا الزكاة وحجوا واعتمروا الزكاة صلاة سجود زكاة صلاة سجود حج وعمرة سروا واستقيموا يستقم بكم كتب البنات كتب باتوا على الرجل صاحب التجول الناس كتب على جملة كتب استقامة لما يقبل ولا شيء لا يمات النبي صلى الله عليه وسلم أمته باستقامة استقامة أهم الأمور كنقرأت كله أسفل لكم عندنا قد مارت أسفل لكم ምክንያቱም ካለንበት ጥሩ ነገር ለመውጣት ስለምንችል ነው استقامة ከሌለ አላህ Subhanahu Wa Ta'ala ነው በማምለክ ላይ ሁሉም ሰው ምናልባት አብዛኞቻችን እዛው ላይ ያለነው ነገር ግን ማነው ሙስተሚሩ ማነው ሙስተቂሙ ነው استقامة ሊኖረን ይገባል ዒባዳችን ከአላህ ዘንድ የተወደደ ሊሆን ዘንድ ማለት ነው وعن سفيان بن عبد الله رضي الله عنه قال قلت يا رسول الله قل لي في الإسلام قولا لا أسأل عنه أحدا غيرك نبي محمد صلى الله عليه وسلم زي ما تشير وياك يا أسيب اسلمنا وسط كانت وجه ولا لما تيجي كون النجار مجال يمر سبيسة يمشوا أنت بتجانا أنت نبي محمد صلى الله عليه وسلم نبي صلى الله عليه وسلم جامعه الكريم تقول لك من تدرجون الجرات وسط عندي نجرت كثير المعنى يا زلمة قل آمنت بالله ثم استقيم بالله من يلو بل ثم استقيم كذا كتبل أيجم ينبر مكراجو يسوي ሌላም ሰው የማንጠይቀው የሆነን ነገር ይስራቸው ያሉት ይሄ ነው ሌላ ሰው ዘንድ የማይገኝ መልስ ነው የሰጡት ማለት ነው قل آمنت بالله በአላህ ማመን ብዙ ለዋዚሞች ይኖሩታል ማንኛውም ሙእሚን ሊሰራው የሚገባው ثم استقيم آمنت بالله بميለው በአላህ ማመን ብቻውን ስለማይበቃ استقامة ሊኖረን ይገባል በዛ ነገር ላይ ثم استقيم ቀጥ በላችሁ رواه مسلم وفي قوله الله تعالى فاستقم كما أمرت ومن اتبعك من المؤمنين بالملو قال ابن عباس رضي الله عنه فنزلت على رسول الله صلى الله عليه وسلم في جميع القرآن الآية كانت أشد ولا أشق عليه من هذا بني محمد صلى الله عليه وسلم لي فاستقم كما أمرت من القرآن آياته ابن عباس رضي الله عنه በነሱ ስለም ብዙ አያቶች ወርደዋል ነገር ግን በነሱ ስለም ላይ ከዚህ እንደዚህ በጣም የሚከብድ አያት አላገኛቸውም ነበር ይላል استقامة ያለበት ቀላል ነገር አይደለም ይችላል ነብዩ ሰለላሁ ዐለይሂ ወሰለም ምን ያሸበተ ይሆናል استقامة ነብዩ ሰለላሁ ዐለይሂ ወሰለም قال النبي صلى الله عليه وسلم حين قيل له قد أسرع إليك الشيء ሽበት ተጫከለ ጸጉራቸው እኮ ተለሸበት አላቸው መልሳቸው ሰለላሁ ዐለይሂ ወሰለም شيبتني هود وأخواتها سورة هود ያለች አያትና ጓደኞቿ ሳምሳያዎች አሸበቱኛል ነብዩ ሰለላሁ ዐለይሂ ወሰለም አያችሁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያሸበተ ነው استقامة ያረባ ወይም ቀላል ነገር አድርጎ እና ይገባም ቀጥ ማለት አለብን ባለኛ ኢባዳ ላይ ዳኢም በዳዋው አስተማሪም በትምህርቱ ተማሪም በትምህርቱ ላይ ቀጥ ማለት አለብን ዘላቂ መሆን አለበት የትንሽ ጊዜ ዳኢ ወይም ትንሽ ጊዜ ተማሪ መሆን አይገባም ተማሪ ሰላጅን የትንሽ ጊዜ ሰላቱን ሰግዶ መቋረጥ የለበትም ኢላል መውት ነው ይሄቱ ሞት ብቻ ነው የሚያድከን ሞት እስከሚደካን ድረስ ቀጥ ማለት አለብን የተፈጠረለትን ሀገሩ ለኢባዳ ነው የኢባዳ ሀገር ብቻ ነው ሌላ አይደለም ይህ ማዕበል ነው ይህ ማዕበል የምናልፈው በመርከብ ነው መርከብ ማለት የኛ መልካም ስራ ነው ከባህር ውስጥ አትወጣም ከሰፊ ባህር ውስጥ ነው ያለነው ሰፊ ባህር ውስጥ ለመውጣት በኢባዳ
ፋይዳዎች ላይ ቀጥ ብለን ጊዜውን መጨረስ አለብን። እስቲቃማ የሚባለው እንዲሁም በሌላ በቁርአን አያት ሲናገር አላህ ሱብሓነሁ ወተዓላ ሪዝቅ ላነሳቸው ሰዎች ሪዝቅ እንደሚሰጣቸው ይናገራል። አላሁ ዐዘ ወጀል ሱረቱል ጂን ላይ ሲናገር አለው ኢስተቃሙ ዐለ ጠሪቀቲ ለአስቀይናሁም ማአን ገደቃ ዐለ ጠሪቀቲ አይ ጠሪቅ ልሐቅ በትክክለኛዋ መንገድ ላይ ቀጥ ብሉ ኖሮ ለአስቀይናሁም ማአን ገደቃ ድርቅ አይነካቸውም ነበር። የሚንባባ የሆነ ውሃ እንሰጣቸው ነበር። መሬት ፍሬዋን ታፈራለች፣ ሰማዩን ዝናቧን ታወርድላቸው ነበር ይላል አላህ ሱብሓነሁ ወተዓላ።